ዛሬ ግንቦት 27 የእርሱ የልደት ቀን ነው። እስከ 51 ዓመቷ ከፊልም እስከ ሰብአዊ እርዳታ እንቅስቃሴ ድረስ ያላት ተጽዕኖ እጅግ ትልቅ ነው። እሷ የምትታወቀው በውጫዊ ውበቷ ብቻ አይደለም፣ በውስጣዊ ውበቷም ጭምር እንጂ። በሆሊውድ ታላላቅ ኮከቦች መካከል አንጀሊና ጆሊ ትልቅን ቦታ ትይዛለች። ታሪኳ የሚጀምረው ከቤተሰቧ መሰረት ነው። አባቷ ታዋቂ ተዋናይ ጆን ቮይት ሲሆኑ እናቷ ማርቼላይን ቤርትራንድም እንዲሁ ተዋናይ የነበረች ሴት ናት። በ1975 ሰኔ 4 እንደ አውሮፓውያን አቆጣጠር በሎስ አንጀለስ ካሊፎርኒያ ተወለደች። ነገር ግን የወላጆቿ ጋብቻ ከጥቂት ዓመታት በላይ የዘለለ አልነበረም። ይህ አዲስ የህይወት ፈተና ገና በማለዳ እንድትጀምር አደረጋት። በተለይ ከእናቷ ጋር ለጥቂት ጊዜ መኖሯ በገንዘብ እጥረት ውስጥ እንድታድግ ምክንያት ሆናት። ባሳለፈችው የትምህርት ቆይታዋ ዝምተኛና አሳቢ ልጅ እንደነበረች ብዙ ጊዜ መምህራን በክፍል ውስጥ እንድትሳተፍ ቢጠይቋትም እሷ ግን ቀና ብላ ሰማይ ሰማዩን ማየት ነበር የሚቀናት። አእምሮዋ ሁል ጊዜ በራሱ አዳዲስ ታሪኮችን ይፈጥር ነበር። በቤተሰቧ ግጭት ምክንያት አብዝቶ ብቸኝነት ስሜት ያጠቃት እንደነበር በትምህርት ቤት ቆይታዋ መምህራኖቿ ይናገራሉ። ይህ የብቸኝነት ስሜት ዛሬ ላይ ለያዘችው ልበቀናነት የራሱን ተጽዕኖ ሳያሳርፍባት አይቀርም። የአንጀሊና ጆሊ የፊልም ታሪክ መጀመሪያ የተጀመረው ገና በ7 ዓመቷ ሲሆን ይህም ከወላጅ አባቷ ጋር በ1982 ሉኪንግ ቱ ጌት አውት በተባለው ፊልም ላይ የአንዲት 7 ዓመት ታዳጊ ገጸ ባህሪን በመወከል የፊልሙን ዓለም ሀብላ ጀመረች። Yeah, I'm okay. You know what happened to me? I was crossing against the light. You don't want to ever do that. You don't want to ever cross against the light. Remember that. Where are you from, honey? Las Vegas, Nevada. Las Vegas, Nevada? You know where I'm from? Me and Jerry, we're from New York City. Hear that siren? They have a lot of sirens like that in New York City. Noise all the time. That's where they have the tall buildings, New York City. Okay? Yeah, I'm okay. You know what happened to me? I was crossing against the light. በመቀጠልም ራሷን በፊልም ኢንዱስትሪ ውስጥ ማስመስከር የጀመረችው በ1993 ወጪ ቀናሹ ፊልም ሳይቦርግ 2 ላይ ሆና የሰራችበት ነበር። ይህም የፕሮፌሽናል ፊልም ስራዋ መጀመሪያ እንደሆነ ይቆጠርላታል። ከዚያም በ1995 በተለቀቀው ሃከርስ ፊልም የመጀመሪያው ዋና ተዋናይ ሆና ተጫውታለች። በ1990ዎቹ መገባደጃ ላይ ተዋናይቷ ከፍተኛ ሽልማቶችን ማትረፍ ጀመረች። በቴሌቪዥን ፊልም ጆርጅ ዎልስ 1997 እና ጂያ 1998 በተሰኙ ፊልሞች ከፍተኛ ትኩረትን አገኘች። በተለይ እውነተኛውን ሞዴል ጂያ ካራንጂን ያሳየችው ፊልም ጂያ ወደ ዘመናዊ የመዳረሻ ዝና ደረጃ ከፍ እንድትል ያደረጋት ሆነ። ታዲያ ግን እውነተኛ እውቅናዋን ያገኘችው በ1999 በተለቀቀው ገርል ኢንተራፕትድ ነበር። በዚህ ፊልም የሶሺዮፓት ሚናን ወክላ በመጫወት የአካዳሚ ሽልማት ለምርጥ ተዋናይ፣ አካዳሚ አዋርድ ፎር ቤስት ሰፖርቲንግ አክትረስ እንዲሁም የጎልደን ግሎብ ሽልማትን አስገኝቶላታል። ይህም ህልሟ እንደነበር ወደ በኋላ ላይ ተናግራለች። በዚሁ ዓመት ዘ ቦን ኮሌክተር ፊልም የንግድ ስኬት በማስመዝገቡ ወደ ከፍተኛ ገበያ ትኩረት እንድትገባ አድርጓታል። Gia Marie Karanji. G what? G-I-A. Do you think you can remember that? You girls all hate Gia because she is so much prettier than the rest of you. HBO Pictures presents an original movie. You're on the cover of Vogue! I can't believe it!
Take a deep breath, John. You are in for the ride of your life. Welcome to Studio 54, girls. ወደ 2000ዎቹ ስንገባ አንጀሊና የዓለም ኮከብነትን አገኘች። እንደ አውሮፓውያን አቆጣጠር በ2001 በተለቀቀው ሎራ ክራፍት ቶምብ ራይደር ፊልም ክራፍት የተባለውን ጀግና ገጸ ባህሪ ወክላ በመጫወት ከፍተኛ የአክሽን ሴት ኮከብነትን አገኘች። ይህ ፊልም በዓለም ዙሪያ ከፍተኛ ስኬት በማግኘቱ ተከታይ ፊልም ዘ ክራሌት ኦፍ ላይፍ በ2005 እንድትሰራ መንገድ ከፈተላት። በዛው ዓመት ከብራድ ፒት ጋር በተጫወተችው ሚስተር ኤንድ ሚስስ ስሚዝ ፊልም ላይ ሌላ ስኬት ማስመዝገብ ቻለች። በ2008 ባሳየችው ድራማ ቻንጀሊንግ ለአካዳሚ ሽልማት ለምርጥ ተዋናይ ዘርፍ ታይታ ነበር። የአክሽን ፊልሞች ዝርዝር ዋንትድ በ2008 እና ሳልት በ2010 ያጠቃለለ ነው። አንጀሊና የፊልም ተዋናይ ብቻ አልነበረችም። ከካሜራ ጀርባ በመሆን የፊልም ዳይሬክተርነትንም ሰርታለች። የመጀመሪያ ዳይሬክት ያደረገችው ፊልም ኢን ዘ ላንድ ኦፍ ብለድ ኤንድ ሃኒ በ2011 ሲሆን ይህ ፊልም በቦስኒያ ጦርነት ስለሚከሰት የፍቅር ታሪክ የሚዳስስ ነው። ከዚያ በኋላ የህይወት ታሪካዊ ፊልም አምብሮክን በ2014 በካምቦዲያ እልቂት ላይ የሚዳስሰውን ፈርስት ዘ ኪልድ ማይ ፋዘር በ2017 እና የጣሊያኑን ጸሐፊ ታሪክ አሌክሳንድሮ ባርከን መሰረት ያደረገውን ዊዛውት ብለድ በ2024 ፊልም ሰርታለች። እንደ ፕሮዲውሰርነትም በ2024 ቶኒ ሽልማት ያስገኘውን ሙዚቃ ዘ አውትሳይደርን አዘጋጅታለች። ከ2014 ወዲህ አንጀሊና በዋናነት የምትታወቀው ማሌፊሰንት ፊልም ላይ የጠንቋዩን ቅጽ ባህሪ በሚደነቅ ችሎታዋ በመጫወቷ ነው። በተከታይ ፊልም ሚስትረስ ኦፍ ኤቪል በ2019 ለመስራት በቅታለች። እንዲሁም በ2021 የማርቨል ተዋናይ በመሆን በኢተርናልስ ፊልም ላይ ተሳትፎን አድርጋለች። ከቅርብ ጊዜ ፊልሞቿ አንዱ የሆነው ማሪያ ካላስን ለመጫወትም እንዲሁ የታደለች ተዋናይ ናት። ይህች ድንቅ የፊልም ተዋናይት ባሳለፍነው ዓመት ኮቸር በተሰኘ ፊልም ወደ አድናቂዎቿ ቀርባለች። በያዝነው ዓመትም በአዲስ ፊልም እንደምትመጣ ይጠበቃል። What? አንጀሊና ጆሊ የፊልም ተዋናይትና አዘጋጅ ብቻ አልነበረችም። ይልቁንም መልካም ልብ ያላት ለተቸገሩ ደራሽ እንጂ። ይህች የሆሊውድ ኮከብ ስሟ የሚያበራው አንጀሊና ጆሊ የተጨነቀውን ዓለም እንደ ቤቷ አድርጋ አገልግላለች። በ2001 በካምቦዲያ ፊልም እየሰራች በድንገት ጦርነት ተቀሰቀሰ። ጦርነት ምን ያህል አስከፊ እንደሆነም በአካል ተመለከተች። ከዚያን ቀን ጀምሮ ህይወቷ እንደተለወጠ የምትናገረው አንጀሊና የተቸገሩ ሰዎች ሲሰቃዩ እኔ በቅንጦት ውስጥ እንዴት እኖራለሁ ስትል ራሷን ትጠይቃለች። ለዚህም ይመስላል ከ2001 ጀምሮ የተባበሩት መንግስታት የስደተኞች ኤጀንሲ የበጎ ፈቃድ አምባሳደር ሆና ያገለገለችው። በዓለም ላይ ከ40 በላይ የሚሆኑ ጦርነት ውስጥ ወደሚገኙ ቦታዎች በመሄድ የስደተኞች ችግር ለማሳወቅ ሰርታለች። ኢትዮጵያን ጨምሮ በአፍሪካ የስደተኞች ጣቢያ ጎብኝታለች። በዚህም ጉዞዋ ከሀገራችን ዛህራ የተሰኘች ልጅ በጉዲፈቻ ለማሳደግ ወደ አሜሪካ ወስዳታለች። ከዚህም ባሻገር በኬንያና በቻድ የሚገኙ የስደተኞች ትምህርት ቤትንም እንዲገነባ ምክንያት ሆናለች። በካምቦዲያ የጦርነት እንቅስቃሴ ተጎጂዎች ሕክምና እንዲያገኙ ጥረት አድርጋለች። በቴይላንድ ድንበር የማይናማር ስደተኞች ማህበረሰብ ደጋፊ ሆነች። በሶሪያ በጦርነት ወቅት ወደ ጦር ሜዳ ሄዳ ስደተኞችን አነጋገረች። ከዚያ በኋላ በሊባኖስ ለሶሪያ ልጆች የአንጀሊና ጆሊ ትምህርት ቤት ተከፈተ። ዛሬ በሺዎች የሚቆጠሩ ልጆች እዚያ ይማራሉ። በአውሮፓ በሴቶች ላይ የሚደርሰው ጾታዊ ጥቃት በፍትህ እንዲዳኙ አጥብቃም ተከራክራለች።
ታዲያ ለዚህች መልካምነቷ በ2013 የጄን ሄርቮልት የሰብአዊ ሽልማት ልዩ ድርጅት ሸልሟታል። በ2014 በንግስት ኤልሳቤት እጅ የክብር ዳም ማዕረግ ተሰጥቷታል። ዛሬ አንጀሊና የ6 ልጆች እናት ናት። ልጆቿ ማዶክስ፣ ዛሃራ፣ ሺሎህ፣ ፓክስ፣ ኖክስ እና ቪቬኔ ናቸው። ከ6 ልጆቿ ውስጥ 3ቱ የጉዲፈቻ ልጆቿ ሲሆኑ ዛሃራን ከኢትዮጵያ፣ ማዶክስን ከካምቦዲያ፣ ፓክስን ከቬትናም፣ የተቀሩት 3 ልጆቿ ደግሞ በስጋ የሚወለዷት ናቸው። ከ45 በላይ ፊልሞችን የሰራች ይህች የፊልም ኮከብ እንግዲህ ይህች ናት። ይህን ማንነቷን ያየ ሰው አንድ ነገር ማለቱ አይቀርም። እኛም እንላለን በሆሊውድ ከበራ ከዚህ ሁሉ ዝና በስተጀርባ አንጀሊና ራሷን ለችግረኞች ያሳለፈች እናት ነች። ከተባበሩት መንግስታት ጋር በመተባበር ለችግረኞች ድምጽ የሆነች፣ በራሷ ገንዘብ ትምህርት ቤትን ያሰራች፣ ለሴቶች መብት የታገለች፣ እንዲሁም ከተለያየ ዓለም ክፍሎች ልጆችን ወስዳ ያሳደገች። ይህ ያሳየችው ፍቅር በተግባር የተገለጸ ነው። ደግነት ማለት ዘር፣ ሀብት ወይም ድንበር እንደማይለይ ያስረዳል። የአንጀሊና ታሪክ ትልቅ ነገር አስተማሪ ነው። ይህም የመስጠት የመቻቻልና እያንዳንዱ ሰው በሌላ ሰው ህይወት ውስጥ ብርሃን ሊሆን እንደሚችል የሚያሳይ ሕያው ምስክር ሆና ተቀምጣለች። ዛሬ በልደቷ ቀን የአንጀሊና ጆሊን ማንነት በዚህ መልክ ለእናንተ አቀረብን። በሌላ ፕሮግራም በሌላ ዝግጅት እስከምንገናኝ መልካም ሁሉ ተመኘን። Go away. Go. Go away. I don't like children. Go along. Go, go, go.